ዛሬ የምር እውነተኛ ወንድነታችሁን የሚፈትን ከባድ ርዕስ ይዤላችሁ መጥቻለሁ። አልጋ ላይ ስራችሁን ጨርሳችሁ ቺኳን ደረሽ ረካሽ ብለህ ጠይቀህ ታውቃለህ? ይህስ ጥያቄ ለሴቶች ምን ያህል አሳፋሪና ሰልችቷቸው የሚሰሙት ነገር እንደሆነ ታውቃለህ? ጥናት እንደሚያሳየው ከ68% በላይ ሴቶች አልጋ ላይ ሳይረኩ ረካው ብለው ይዋሻሉ። ታዲያ አንተ እውነት እያረካት መሆኑንና የአልጋ ላይ ጨዋታ በበላይነት እየመራ እንደሆነ በምን ታውቃለህ? ዛሬ ሴት ልጅ አልጋ ላይ እውነተኛ እርካታ ወይም ኦርጋዝም ላይ መድረሷን በአይነ አይተህ የምታረጋግጥባቸውን 5 ገዳይ ምልክቶች እነግርሃለሁ። እስከ መጨረሻው ተከታተሉኝ። ዛሬ ሚስጥሩን ሁሉ እንፈታዋለን። ሴት ልጅ አልጋ ላይ ስትዋሽ የምታወጣው ድምጽና በእውነት ስትረካ የምታወጣው ድምጽ የሰማይና የምድር ያህል ልዩነት አለው። ስለዚህ እነዚህን 5 ምልክቶች በደንብ አጥናቸው። ምልክት 1 የልብ ምትና የአተነፋፈስ ፍጥነት። ይሄኛው ደግሞ ውሸት የሌለበት የተፈጥሮ ህግ ነው። ቺኳ በጣም ስትሞቅ አተነፋፈሷ ረደድ ይላል፣ ልቧ እንደ አውሮፕላን ይመታል። ታዲያ መሃል ላይ ሆነ የልብ ምቷን እንዴት ታውቃለህ? በጣም ቀላል ነው። እጅን ደረቷ ላይ ሴክሲ በሆነ መንገድ አስቀምጠ ወይም ደረት ላይ አስጠጋት። አተነፋፈሷ ሲፈጥንና ልቧ ሲመታ ካወቅ ወደማይመለስበት የእርካታ ዓለም እየወሰድካት ነው። ምልክት 2 አንሶላ ጨብጦ መንቀጥቀጥ። አንዳንድ ሴቶች እርካታ ጫፍ ላይ ሲደርሱ እጃቸውንና እግራቸውን መቆጣጠር ያቅታቸዋል። እጇ ያገኘውን ነገር ሁሉ አንሶላውንም፣ ትራሱንም፣ አልጋውንም ይሁን አንተን ሙጭጭ አድርጋ ትይዛለች። እንዲያውም እግሮቿ ቁጥጥር ባጣ መልኩ መንቀጥቀጥ ይጀምራል። ይህ ምልክት ሴቶች ሲረኩ ሊደብቁት የማይችሉት ትልቅ ማረጋገጫ ነው። ምልክት 3 የጡንቻዎች መወጣጠር። ሴት ልጅ ወደ እርካታ ጫፍ ስትቃረብ በደመ ነፍስ የሰውነት ጡንቻዋ በሙሉ መወጣጠር ይጀምራል። ዳሌዋን ማወዛወዝ፣ ወገቧን ቀና ማድረግ ትጀምራለች። ድምጿም ከፍ እያለ ይመጣል። ወንድሜ ይህንን ምልክት ካየ የምታደርገውን ነገር በፍጹም እንዳትቀይር፣ እንዳለ ቀጥልበት። ምክንያቱም ጫፍ ላይ ደርሳለች። ሰውነቷ ከላላ ግን ሲስተሙ እየሰራ አይደለም ማለት ነው። ስልትህን ቀይር። ምልክት 4 የሰውነት መቅላት። ሴቶች ጫፍ ላይ ሲደርሱ በደምና ኦክሲጅን መፍሰስ ምክንያት ደረታቸው፣ ፊታቸው ወይም እጃቸው ላይ ቀላ ያለ ከለር ይወጣል። ይህ ምልክት በተለይ ቆዳቸው ቀላ ባሉ ሴቶች በደንብ ይታያል። ይህንን ካየ በትክክል እየሰራ መሆኑን እወቅ። ምልክት 5 ልክ እንደዚህ ወይም እንዳታቁም። አንዳንድ ሴቶች ቀጥታ ረካው ባይሉን በቃላት ምልክት ይሰጠዋል። ዋው በጣም ደስ ይላል ወይም ልክ እንደዚህ እንዳታቁም ይሏል። ወንድሜ ይህንን ድምፅ ከሰማ በፈጣሪ ስም ነበር። ፈጠራ ለመስራት ብለህ ፖዚሽን እንዳትቀይር ወይም ፍጥነትን እንዳትጨምር ወይም እንዳትቀነስ፣ እንዳለበት ሆነ ያንኑ አክሽን በዛው ፍጥነት ቀጥልበት። እዛው ጋር ነው የዓለምን እርካታ የምታሳያት። ያስተውሉ ወንዶች፣ ዋናው ሚስጥር ግን ግንኙነት ከመጀመራችሁ በፊት በወሬና በፍለርቲንግ አእምሮዋን ማሞቅ ነው። እንግዲህ ወንድሞች እውነተኛ የአልጋ ላይ ጀግና ለመሆንና ሴቶችን በወሬ ብቻ ሳይሆን በተግባር በፍቅር ለማንበርከክ እነዚህን 5 ምልክቶች በአእምሮአችሁ ያዙ። ይህ ቪዲዮ ጠቃሚ ነው ካገኛችሁትና በቀጣይም እንደዚህ ያሉ የሴቶች ሚስጥር እንዲደርሳችሁ አሁን ይችን ሰብስክራይብ የምትለውን ቁልፍ ይጫኗት። ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ሳምንት በሌላ እሳት ቪዲዮ እስክንገናኝ ፒስ፣ ቸርን ሰንብት።